ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ተከታታዮቻችን እኛ ደህና ነን። ዛሬ ይዤላችሁ የመጣሁት ከሳምንት በፊት ስለ ፖፖ ላይቭ አከፋፈት ከመጀመሪያ እስከ መጨረሻው ቪዲዮ ቀርጬ ልኬላችሁ ነበርና አንዳንድ ልጆች እኔ ይሄን ፕላትፎርም አልገባኝም ብሎ ቀርቷል በቃ ምናምን ብላችሁ ኮሜንት ላይ የጻፋችሁ በውስጥ መታችሁ ቁጥሬን መውሰድ በውስጥ ያወራችሁ ልጆች አላችሁ። ስለ ፕላትፎርሙ ምንም ሊገባኝ አልቻለም። በምን አይነት ደረጃ ብሰራ ውጤታማ ልሆን እችላለሁ? እንዴት ብዬ ነው ሰዎችን ላመጣ የምችለው? ስለ ኢንቪቴሽን ነው ማስተምራችሁ ዛሬ ማስተምራችሁ ስለ ኢንቪቴሽን። ሰዎችን አምጥታችሁ የት ላይ ነው የምትቀበሉት? ሰዎችን ኢንቫይት አድርጋችሁ ወደ ፕላትፎርሙ በእናንተ አይዲ ኮድ ገብተው እነዛ ሰዎች ላይቭ ሲሰሩ እናንተ እንደብላችሁ ነው ገንዘቡን ፕላትፎርሙ ሊሰጣችሁ የሚችለው የሚለውን አሁን ዛሬ አዘጋጅቼላችኋለሁኝ። ሰጠው ሐሳብ ቀጥዬ ቪዲዮውን አስገባላችኋለሁኝ። ልጅቷን አምጥቻት ስትሰራ እኔ እንዴት አድርጌ እንደምቀበል በሷ ስም እንዴት አድርጌ እንደምቀበል ሁሉን ነገር ቪዲዮ ሰርችላችኋለሁ። እሱ ተከታተላላችሁ እና ታዲያ ውድ ቤተሰቦቼ ይሄንን ፕላትፎርም እውነት አሁንም ጥርጣሬው ያላችሁ ካላችሁ ይሄ ፕላትፎርም እውነት ይሰራል አይሰራም ወይ ብላችሁ የምትሉ ካላችሁ ዩቲዩብ ላይ እየደከማችሁ ያላችሁ፣ በእርግጥ ዩቲዩብን አትስሩ አይደለም ስሩበት፣ ግን ደግሞ በዩቲዩብ ጎን ለጎን ደግሞ ይሄኛውን ፕላትፎርም አውርዳችሁ እንዴት እንደሆነ ቪዲዮም ሰርቻለሁ። ቁጥሬንም ወስዳችሁ አናግሩኝ፣ እዚህ ኮሜንት ስራ አስቀምጥላችኋለሁ። ያንን ፕላትፎርም አውርዳችሁ እሱን መስራት ጀምሩ። በጣም ብዙ ሰዎች እየተለወጡበት ነው። በጣም የነቁ ሰዎች እየተለወጡበት ነው ፕላትፎርሙን። በጣም ብዙ ሰዎች ደግሞ በጥርጣሬና በስንፍና ዝም ብለው ሳያወርዱ የቀራሉ። ከዚህ በፊት ደግሞ ፕላትፎርሙን አውርደው ዲሌት አድርገውት የጠፉ ሰዎች ብዙ ናቸው። ታዲያ ውዶቼ እኔ እየሰራሁበት ነው፣ እየተጠቀምኩበት ነው። ቶሎ አብረን እንስራ። ዩቲዩብ ተከፋይ ለመሆን እኔ ከዚህ በፊት 3 አመት ነው የፈጀብኝ። ዩቲዩብ ሞኔታይዜሽን ለማድረግ 3 አመት ነው የፈጀብኝ። እኔን የምታውቁኝ ታውቁኛላችሁ። የዛሬ አመት አብረን የሰራን ልጆች አላችሁ። የዛሬ ከ3 አመት በፊት ምናምን አብረን በጣም ብዙ ደክመናል። ሞኔታይዜሽን አድርገን ራሱ ዩቲዩብ ላይ ሞኔታይዜሽን አድርገን ራሱ $10 ለመሙላት ምን ያክል መከራ እንደምንበላ ታውቁታላችሁ። ዩቲዩበሮች ለዩቲዩበሮች ይሄን አልነግራችሁም። ምክንያቱም እኔ $10 ለመሙላት ከአሜሪካ ጊፍት ተልኮልኝ ነው። ጊፍት ተልኮልኝ $10 እንኳን የሞላሁት። ከዛ በኋላ ያው በቪዲዮአችን እይታ ልክ ይከፍለናል ዩቲዩብ። ጠባን ዩቲዩብ የምትሰሩ ዩቲዩብ ስሩ፣ ዩቲዩብ አትስሩ አላላችሁም። ዩቲዩብ መስራታችሁን ቀጥሉ። ግን ደግሞ ይሄንኛው ፕላትፎርም አውርዳችሁ ስሩበት። በጣም በደንብ ከሰራችሁ ማለት ነው። በደንብ ከሰራችሁ የማታስቡትን ለውጥ ነው የምታዩት። የማታስቡትን በጣም ብዙ ዩቲዩበሮች እዛ ሄደው የነቁ የተማሩ ዩቲዩበሮች እዛ ሄደው ተለውጠውበታል። ራሱ በቃ ምን ልበላችሁ $10 ለመሙላት በተለይ ለሴት ልጅ ሳምንት ብቻ ነው የሚፈጅባት። ሳምንት $10 ለመሙላት። በቃ ዛሬ ፕላትፎርሙን ዳውንሎድ አደረግሽው፣ ከፈትሽው፣ ከዛ በኋላ እንደከፈትሽው ላይቭ እንድትገቢ ነው የሚጋብዝሽ። ላይቭ 2 ሰዓት ታስቆጥሪያለሽ። በ2 ሰዓት 10,000 ፖይንት 20,000 ፖይንት ይሰጥሻል። ያ በቀን 20,000 ፖይንት ትሰበስቢያለሽ። ወንበር ላይ ትቀመጫለሽ። ወንበር ላይ ደግሞ በቀን በ2 ሰዓት ውስጥ ብቻ ወንበር ላይ ቁጭ ስላሽ 1600 ፖይንት ትሰጫለሽ። እሱ ስለ ወንበሩ ስለ ላይቭ ምናምን ቀስ እያልኩኝ በፓርት ማስተምራችሁ ይሆናል። አሁን ዛሬ ስለ ኢንቪቴሽን አንዲት ጋብዛችሁ የት ላይ ነው እሷ ላይቭ ስትሰራ የምትቀበሉት የራሳችሁን የት ላይ ነው የምትቀበሉት የሚለውን ቪዲዮ ሰርችላችኋለሁ። ቪዲዮውን ተከታተሉ። ታዲያ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አብረን ዩቲዩባችንን እንሰራለን። ፖፖ ላይቭም አብረን እንሰራለን። ቁጥሬን ኮሜንት ስራ አስቀምጥላችኋለሁ፣ አናግሩኝ። አሁን ወደ ቪዲዮ። በኢንቫይት ያገኘሁትን ገንዘብ እንዴት እንደምቀበል ነው ማሳያችሁ። ተከታተሉ። ፖፖ ውስጥ እንገባለን። በዚች መልኩ ይከፍትልናል ውዶቼ። ከዛ ዝች እታች ላይ እንደዚች እዚች ያከበብኩባት ላይ ማለት ነው ድመት የምትመስለው ጋር ስንጫናት አንድ ጊዜ ወደ ፕሮፋይላችን ይወስደናል። እንደምትመለከቱት እዚች ጋር የሰበሰብኳት ፖይንት ወይም ደግሞ የተጣራች $1 ናት። እቺ ደግሞ ኮይን ናት። ገንዘብ መገበያያ ሲሆን ኮይን፣ ፖይንት ደግሞ የተጣራ $1 ነው ማለት ነው። ዛሬ ኢንቪቴሽን ያደረኩትን ነው ማሳያችሁ። እንግዲህ ኢንቫይት እዚች ውስጥ ነው የምንገባው። ኢንቫይት ያደረግነውን ሰው የጋበዝነውን ምናምን እዚች ውስጥ ገብተን ነው የምናያት። እቺን እንደዚህ በምንጫናት ሰዓት እዚች ጋር ምን ይለናል መሰላችሁ ውዶቼ?
አንድ ሰው ስንጋብዝ እንደምትመለከቱት እዚች ጋር $16 ከነጥብ 8 እንከፍላችኋለን ይላል። እንከፍላችኋለን እዚህ ጋር ገብታችሁ ኒው ሼር ብትሉት እዚህ ጋር ለፈለጋችሁት ሼር ብታደርጉት ታዳ እዚህ ጋር አምጥታችሁ ሰው በዚህ በእናንተ ኮድ ገብቶ ወይ በእናንተ ሊንክ ወይ ደግሞ በእናንተ አይዲ ኮድ ገብቶ ላይቭ ሲገባ እንደምትመለከቱት እዚህ ጋር ይበራና ሪሲቭ ይላችኋል። ሪሲቭ ማለት ተቀበል ማለት ነው። ተቀበል ማለት ነው። እንግዲህ እንደምትመለከቱት ይሄንን እኔ እዚህ ጋር 20 ሺህ ያለውን አሁን እኔ ተሰጥቶኝ ነው አንድ ልጅ ጋብዤ የጋበስኳት ልጅ ደግሞ ስክሮር አደርግና እዩት ጋይስ እነዚህ በሞላ እዚህ ጋር ያሉት በሞላ እነዚህ እኔ የጋበስኳቸው ናቸው። እዚህ ጋር እንዳለ ይሄ ሁሉ ሰዎች በኔ ሼር ወይ ደግሞ በኔ ኢንቪቴሽን የገቡ ናቸው። በእነዚህ ሁላ በሰሩት ልክ ተከፍሎኛል ማለት ነው ውዶቼ፣ በሰሩት ልክ። አሁን ይሄ 20 ሺህ የማን ነው? እችኛይቱ በሰራችው ነው። እችኛይቱ ላይቭ ገብታ እኔ ኢንቪቴሽን አደረኳትና ገብታ ስትሰራ ለኔ ምን አለ መሰላችሁ? ሜሴጅ ላይ እንግባና ላሳያችሁ። እዚህ ጋር ሜሴጅ ላይ እንገባለን። እዚች ጋር እንደምትመለከቷት ውዶቼ እዚች ጋር እቺ ያከበብኩባት አሁን ላይቭ እየሰራች ነው። አሁን እቺ በእኔ ኢንቪቴሽን የመጣኝ ነው። ያው ኔትወርኳ በደንብ ይሄው እንደምትመለከቷት ላይቭ እየሰራች ነውና እኔን አይታይ ነው። ከዛ በኋላ የት ጋር ገባለው መሰላችሁ? እዚች ጋር ገባለው። እዚች ጋር እገባለው። ከዛ በልጅቷ ያገኘሁትን እዚህ ጋር ያመጣልኛል በሜሴጅ ማለት ነው። አያችሁት ውዶች? እዚች ጋር እቺ ሀያት የምትባለው ልጅ ባንቺ ኢንቫይት ስለገባች እዚህ ጋር 20 ሺህ ፖይንት ተቀበይ ያለኝ 20 ሺህ ፖይንት ተቀበይ ያለኝ። አያችሁ? እነዚህ አሁን እኔ ኢንቫይት ያደረኳቸውና የተቀበልኩባቸው ናቸው። እዚህ ጋር እንደምትመለከቱት 5000 ተቀብያለሁ። በቃ እዚህ ጋር 20 ሺህ ተቀብያለሁ ባንዷ። እንደዚህ ነው ኢንቪቴሽን በዚህ ነው የምትሰሩት። እና ከዛ አሁን ምንድነው የማደርገው? በልጅቷ የሰራሁትን እዚች ጋር ገባና ቅድሞ ኢንቪቴሽን ውስጥ ገባለሁኝ። ኢንቪቴሽን ውስጥ ገባለሁ ውዶቼ። በዚህ መልኩ ሲመጣልኝ እዚች ጋር ሪሲቭ እላታለሁ። ቅድም ያሳያኋችሁ ማለት ነው። እዚች ጋር መልሽ ስነካት አንድ ጊዜ ስነካት ኮንፈርም ነው የምንላት። ኦኬ ተቀበልኳት። አሁን ተቀብያታለሁኝ። እዚህ ጋር ቅድም ስንት ነበር ስታዩት መጀመሪያ ላይ ስታዩት እዚች ጋር 100 ስንት ሺህ ነበረ? ይሄ ፎቶውን አስቀምጥላችኋለሁ። 140 ምናምን ሺህ ነበር። አሁን 164 ሺህ ሆነ ማለት ነው። 20 ሺህ ጨመርኩበት ማለት ነው። ኢንቪቴሽን እያመጣችሁ ይሄንን ማብዛት ነው። ይሄንን ስታበዙ በቃ ቀጥታ ወደ ዩዝ ድሮ ሄዳችሁ ከፈለጋችሁ በምትመለከቱት እንግዲህ ዊዝ ድሮ ነው ስለው ስንት ዶላር ይሆናል ይሄ? በቃ እዚህ ጋር በቀላሉ $16 ሰርቻለሁ ማለት ነው ውዶች። $16 ከ49 ሳንቲም ሰርቻለሁ ማለት ነው። ይሄ ቀላል አይደለም ውዶች፣ ይሄ ቀላል አይደለም። ዶላር ነው ዶላር። ሰዎችን ባበዛችሁ ቁጥር ኢንቫይት ባበዛችሁ ቁጥር እንደዚህ አይነት ተከፋይ ትሆናላችሁ። አሁንም በውስጥ አናግሩኝ ይሄን ስራ የምትሰሩ እንደምትመለከቱት እነዚህ አሁን በጣም የነቁ በጣም ጎበዞች ላይቭን እየሰሩ ያሉ ኢትዮጵያውያኖች እነዚህ አሁን ይሄ እያሰለጠነ ነው። እዚህ ጋር እያሰለጠነ ነው። በቃ እንደዚህ ሰርታችሁ ገንዘብ አግኙ ነው የምንላችሁ። ሌላ ደግሞ ቀጣይ ትምህርት እስከምንገናኝ ሰላም ደህና ሁኑ። ላይክ አድርጉት ቪዲዮውን ተደራሽነት እንዲኖረው። ባይ ባይ።